شنو التابوت؟ من دنو تابوت؟ تابوت قصة ربانية. هي يا جيتاچن اللهم تاريخ الله تابوت يميلو ጉዳይ ላይ قصة مذكورة بالقرآن الكريم. القرآن ላይ የተጠቀሰ አለ። القصة لا يمكن أن نقول إن ما في شيء اسمه التابوت. ታቦት የሚባል የለም የሚል አማኝ ሰው ሊኖር አይችልም ከእስልምናውም ከክርስቲያኑ። احنا نسميه تابوت العهد. እኛ የቃል ታቦት እንለዋለን። አንዴ ሶሪ በኋላ አንዴ ልጸልይ። አዶናይ ቤተክርስቲያን ገብቶ እኔ ቤተክርስቲያን እንዴት እንደሚፈራ አውቃለሁ። እኔ ልደታ ሰፈር ተወርጄ ነው ያደኩት። ማንም ታዋቂ መጣ ማንም ምንም መጣ ፎቶ ይዞ እንትና ታዋቂ ነው ብሎ የሚሯሯጥ ያው ቤተ መቅደስ። شنو التابوت؟ ምንድነው ታቦት? تابوت قصة ربانية. ይሄ የጌታችን አላህም ታሪክ አለ ታቦት የሚለው ጉዳይ ላይ قصة مذكورة بالقرآن الكريم. በቁርአን ላይ የተጠቀሰ አለ። القصة لا يمكن أن نقول إن ما في شيء اسمه التابوت. ታቦት የሚባል የለም የሚል አማኝ ሰው ሊኖር አይችልም ከእስልምናውም ከክርስቲያኑ። احنا نسميه تابوت العهد. እኛ የቃል ታቦት እንለዋለን። የሚስጥረ ታቦት ማለት ነው። ሚስጥር ውስጡ የያዘ ወይም ቃል ውስጡ ተጽፎ ያለበት የያዘ المسلمين. ሙስሊሞች واظن الانجليز والاوروبيين يسمون عندهم ايضا موجود في تاريخهم في كتبهم በፈረንጆቹም ጋር አለ መጽሐፎቻቸው ጋር ምናምን ተጠቅሷል። الدينية موجود يسمونه the Ark of Covenant. Ark of Covenant ይሉታል። وبالاثيوب يسمونه التابوت. በኢትዮጵያ ግን ታቦት ነው የምንለው። በአረብኛው ታቡት ነው። ታቦትና ታቡት አንድ አይነት ነው። እናወራው ስለ አንድ ጉዳይ ነው። باللغة الأثيوبية በኢትዮጵያ ቋንቋ قرآن مذكور በቁርአን ላይ ታቦት ተጠቅሷል ይላል። እሱ ስም አያውቀውም ማለት ነው። ኦኬ አለ። الآية تقول التابوت ቁርአን ላይ فيه سكينة فيه سكينة መረጋጋትን የሚሰጥ ማለትም ውስጡ እርጋታ ያለው መልእክት ያለበት ربكم ከጌታችሁ የመጣ። አሁን ማን ያምናል የቃል ኪዳኑ ታቦት ቁርአን ተጠቅሶ ወይም ደግሞ ስሙ ተጽፎ ይገኛል ቢባል ግን እውነታው ደግሞ ከዚህ በተቃራኒ ነው። ታቦት ወይም የቃል ኪዳኑ ጽላት በመጽሐፍ ቅዱስ ብቻ የተጠቀሰ ሳይሆን በእስልምና መጽሐፍ በሆነው በቁርአንም ተጠቅሶና ስሙ ተጽፎ ይገኛል። ይህን ያወቀውና የተረዳው ይህ የምንመለከተው ታዋቂ የእስልምና መምህር ታቦት በቁርአን ታቦት ተብሎ የተጻፈው ለሙሴ የተሰጠነው በማለት ይህም የቃል ኪዳን ታቦት ዛሬ በኢትዮጵያ አክሱም ጽዮን እንደሚገኝ ማረጋገጫና የእውነት ምስክርነቱን እየሰጠ ይገኛል። ይህ የእስልምና መምህር ሃይማኖታዊ ትንታኔና ማብራሪያን በመስጠት ታቦት ወይም ታቦት ተብሎ በቁርአን የተጠቀሰው ኢትዮጵያውያኖች የያዙት ከኢየሩሳሌም ወደ ኢትዮጵያ አክሱም እንደመጣ እውነት ነው በማለት ቁርአንን እየጠቀሰ ምስክርነትን በመስጠት ላይ ይገኛል። ይሄ ታዲያ ኦሪጂናሉ ታቦት የሚባለው መጣ የተባለው ከሙሳ ከሱሌማን ምናምን ዘርዘር ተሻግሮ የመጣ የተባለው አለ ወይ ይላቸው። في أكسوم أنا رحت له مرة واحدة. አዎ አክሱም ሄጄ አይቼዋለሁ። بس طبعا ما تقدر تقرب يمه. አትቀርበውም ማለት እዛው ጋር አትቀርብም ግን ከርቀት يعني في 100 متر تقريبا بين 100 ሜትር የሚያክል ራቅ ብለህ ግን ታየዋለህ። وبينه في سور حديدي ممنوع التجاوز. ብረት አጥር አለው መሻገር ክልክል ነው። وهو في مثل القبة እና እንደ ቁባ ነገር አለው ማለት እንደዚህ ክብ የሆነች ግንባታ ነገር التابوت ولا يسمح لأحد أن يقترب منه إلا شخص واحد في أثيوبيا كلها. በኢትዮጵያ በሙሉ ከአንድ ሰው በስተቀር እዛ ታቦቱ አጠገብ መቅረብ አይፈቀድም ለማንም። قسيس تعين አንድ ቄስ ብቻ الكنيسة يبقى هو يخدم هذا التابوت ይህንን ቦታ ያገለግላል፣ ያጥባል፣ ይጠርጋል አካባቢው ምናምን አንድ ሰው ብቻ إلى أن يموت. እስከሚሞት ድረስ
فإذا مات سيموت عين واحد ثاني مكانه لا ሌላ ሰው በቦታው ይተካል رئيس ولا ملك ولا مسؤول ንጉስ መሪ ነኝ ባለስልጣን ነኝ كانتيبا ነኝ ምናምን ብሎ መጥቶ ያን ቦታ መንካት አይችልም ማንንም ቦታ አይደርስም ولا امير ولا غيره انه يفتح هذا الصندوق او يقترب منه غير هذا الرجل ሌላው ይህንን ሳጥን መክፈት ራሱ የሚችለው አንድ ሰው ብቻ ሶሪ ታቦት የሚለው ያው ልክ እንደ ሳጥን አይነት መልክ ነው ተከፍቶ ውስጡ መልእክት ተቀምጧል የሙሴ እና ያንን ተብሎ ስለሚታሰብ ነው ይቅርታ ሳጥን የሚለውን የተጠቀምኩት صندوق ነው ያለው صندوق ልክ እንትኑ የሚከፈት የሚዘጋ ስለሆነ ማለት كنيسه تابوت مو بكنيسه انا ما شفته بكنيسه والله ما اتذكر ግን እንትን ነው ይላቸዋል ምንድነው ቸርች ነው ቦታው እኔ እንጃ አላስታውስም ምን እንደሆነ ብቻ ግን ቦታውን አይቼዋለሁ كانت كنيسه ولا لا بس انا اتذكر انه كان مثل قبه فوقه وهو ብቻ ከላይ እንደ ቁባኛ እንደምንለው ክርስቲያኑም ጋር ሙስሊም ጋር የሚገርመው የሚመሳሰል አይነት አሰራር ነው ያለን አይደል ይሄ እንደዚህ ክብ ሆኖ ከላይ የኛ ጨረቃና ኮከብ ያስቀምጡበታል ክርስቲያኑ ወገኖቻችን መስቀል ያስቀምጡበታል አይደል እንደሱ ማለት تحت موجود وعلى بعد حوالي 100 متر في سور حديدي ከዛ 100 ሜትር ራቅ ብሎ الناس ورا السور واقفه وتطالع من بعيد وتصور ከርቀት ሆነ ማንሳት ይችላል تعلق عليه يسمح حسب التقاليد الدينية بهايمانوتاويو أبابال مفكدو المسيحية للكريستيانوس أن هذا القسيس يفتح الصندوق أو التابوت كل سنة مرة واحدة በአመት አንድ ጊዜ ብቻ መክፈት ይፈቀድለታል ከፍቶ ማየት ውስጡ ምን እንዳለ ወይም ሰላም እንደሆነ ማለት ነው فقط للتأكد من محتوياته ምንም እንዳልተነካ ወይም ደግሞ ያለውን ነገር ለማረጋጋት ብቻ አንዴ በአመት አንዴ ከፍተዋል يقال ሚባል ነገር አለ በአባባል ደረጃ أن عند فتح الصندوق يتأثر بالإشعاع ልክ እንደ ዌቭ ነገር ያንን ሳጥን የሚከፍት ሰው ጥቃት ይደርስበት ማለት ስሜት አለው የሆነ ዌቭ ነገር في إشعاع يصدر منه ምክንያቱም ብርሃን ነገር ወይም የሆነ ብቻ የሆነ ብርሃን ነገር የሚወጣው ነገር ተብሎ ያምናሉ ويضعف صحيا እናም ጤናው ላይ በጣም ድካም ያመጣበታል هذا اللي أنا قرأته ይሄ ያነበብኩት ነው لكن يتحمل هو كل هذا ይሄን ሁሉ ተሸክሞ ከፍቶ አረጋግጦ لأن هذا شرف بالنسبة له ለሱ ክብር ነው ይሄን ማድረጉ وعند وفاته بعد سنين طبعا خدم وصار عمره كبير وكذا وتوفى يعين من واحد ثاني مكانه وهكذا ከዛ ሲሞት ነው ሌላ ሰው የሚተካው መተናል ወደ አክሱም እንግዲህ ማርያምን ለማክበር የነባት እሺ መተናል ሳንተኛ ወዲያው ነው ከነ ሶፌን የመጣው የታባቱ እሺ አንዴሞ ቤተክርስቲያን ባሞ ሐንሻ እሺ ሰላም አለን ቴንክ ዩ እሺ ቴንክ ዩ እሺ ደግሞ ሐንሻ ክጽልይ ሐንሻ ከመስግን አንዴ ላመስግን አንዴ እሺ አንዴ ሃይ ሰላም አንዴ እሺ አንዴ መጻሁ ዘመሓተይ አክሱም ዓዲ አነ ሴኩሪቲ ይድልኒ ብስሩ ዋው አንዴ ጫማ ኸውጻ ደዚያ ልውሽት ናት ነው ተመስገን ቴንክ ዩ ዋው ይኸው እዚህ ደረጃ ያደረሰችን የአክሱም ጽዮን ማርያም መተናል ልጎበኝሽ ምንም ሳንተኛ ቀጥታ ከአዋርድ በኋላ እሺ ቴንክ ዩ አንዴ ልጸልይ አንዴ ሶሪ በኋላ አንዴ ልጸልይ የመጣሁት አንዴ ሶሪ
ጠናህልኝ ከመለኹም አዶናይ ቤተክርስቲያን ገብቶ እኔ ቤተክርስቲያን እንዴት እንደሚፈራ አውቃለሁ። እኔ ልደታ ሰፈር ተወርጄ ነው ያደኩት። ማንም ታዋቂ መጣ ማንም ምንም መጣ ፎቶ ይዞ እንትና ታዋቂ ነው ብሎ የሚሯሯጥ ያውም ቤተ መቅደስ ውስጥ የኦርቶዶክስ ቤተ መቅደስ ውስጥ እንደዛ ሲደረግ እኔ በህይወቴ አይቻላል። አውሻ ቤተ መቅደስ እንግዲህ የኦርቶዶክስ እምነትና እንትኑ ሰዎች እየተምታታባችሁ ይመስለኛል። ቤተክርስቲያን ውስጥ ነው የሚደረገው። ሰላም ማብላላቡ ለቤተ መቅደሱ ክብር ይኖራችሁ። ጊዜ ስንቱ ቤተ መቅደስ ውስጥ ነው ያለ። ምን አለበት? ይሄ እኮ ቤተ መቅደስ ነው። እሱ ላያቅ ይችላል ምናምን ከሌላ ሀገር ነው የመጣው። ስለዚህ አንድም እዛ ጋር የሚያውቅ ትምጣን ሀያበሻ ያው ነጠላ ብቻ ቁም ነገር የለም የምለው ለዛ ቤተ መቅደስ እንኳን በማንም ጋጥ ወጥ ይደፋል። ይሄን ያህል እንኳን አታስተውሉም እንዴ? የፈለገ ቢሆን ቤተ መቅደስ በዚህ ደረጃ መዋረድ አለበት? ምን አይነት ኦርቶዶክስ ግን በቃ ባዶ ናችሁ ማለት ነው።